ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እና እዚህ ማሳ ውስጥ ነው ያለሁት እና በጣም ነው የሚያስፈራው ማለት ነው። እና በጣም ከጀርባዬ ማሳ፣ ከፊት ለፊት ማሳ፣ ብቻዬን እዚህ ውስጥ ግን ያስፈራል። ምን ይደረጋል? መምጣት ነው እና ስራ ነው እና ምን ታደርጉታላችሁ? ቲማቲም ላመጣ መጥቼ አንድ ፍሬ ቲማቲም የለም፣ በቆሎ ብቻ ነው እንደምታዩ እና ያስፈራል። እና ይህን የምትሰራው እኛ 24 ሰዓት ሽንኩርት አለ፣ ቲማቲም አለ፣ ሰላጣ አለ፣ ሁሉም አለ። የበቆሎ አያችሁ። አሁን ይሄኔ እኮ ሰው ኢትዮጵያ ነው ያለችው ይለኛል። አባቴ ትዕግስቱን ስጠኝ እና ቤት በኩል ቲማቲም ልውሰድ ብቻ። አረ መንገድ ዛሬ የራሳችን እንትን ጠፋብኝ። እዚህ ጋር ደግሞ ሰላጣ፣ እዛ ጋር ደግሞ ሽንኩርት። ቤት በኩል ውጣ ማለት ነው። በጣም ነው የሚያስፈራው ቦታው። ሰው የሚገባበት ራሱ አይመስልም፣ ግን መንገድ እንፈልግ ግዴታችን ስለሆነ ማለት ነው። እና በጣም ነው የሚያስፈራው። ደስ ይላል ብቻ ግን ደስ የሚላል ያስፈራልም። ግዴታ መግባት ስላለብኝ በዚህ እገባለሁ። ብስሚላህ ብያለሁ። ይኸውና ቲማቲም ጋር ደረስኩኝ። ቲማቲም እንወስዳለን። ፈጣሪ ይጠብቀኝ። ይኸው ቲማቲም፣ ይኸው ቲማቲም እንፈልጋለን። ለምሳ የሚሆነን ያህል ማለት ነው። ለምሳ የሚሆነን ያህል ቲማቲም እንፈልጋለን። ይኸው አገኘሁ አሁንም ቲማቲም እና ለምሳ የሚሆነን ያህል ቀጠም አድርገን እንፈልጋለን። ሲያምር ደግሞ የስንት ቀን ልፋታችን ዛሬ ደረሰ። የስንት ቀን ልፋታችን ማለት ነው። 4 ፍሬ ቲማቲም አግኝተናል። እንፈልጋለን ማለት ነው ተጨማሪ እና እሸት በቆሎ ትንሽ እንቀንጥሳለን የደረሰ ካገኘን እና ሲያምር ግን እኔ እፈራለሁ። እናትዬን ብቻዬን ነው የመጣሁት ዛሬ። ብቻዬን እኮ ብሞት እንኳን አልመጣም። ይሄው እዚህ ጋር ቲማቲም ያገኘው ተመልከቱ። ቲማቲም ግን አይረባም፣ ለቁርጥ አይሆንም፣ ለቁርጥ አይሆንም። እዚህ ጋርም ደግሞ ቲማቲም ያገኘው ግዴታ መውጣት። አዎ እነዚህ ናቸው እንደው ለቁርጥ የሚሆኑት እነዚህ ቲማቲም። ግን ብቻዬን ድፍረቴ ራሱ እውነት አንዳንድ ቀን 3 ሆነ ነው የምንመጣው እንጂ ብቻዬን መጥቼ አላውቅም እዚህ ቦታ። ምን እንፈልግ እንሂድ፣ ችግር የለውም። ያው ስለማውቀው ውስጡ ለውስጡ ኖርማል ነው ብዬ አስባለሁ። እኔ ጋር አሁን መውጫው የት ነው?